ጸጉራችሁን በየጊዜው አሪፍ የተባለውን ሻምፖና ኮንዲሽነር ተጠቅማችሁ እየታጠባችሁ ግን አሁንም መድረቅ፣ መሰባበር ወይም መበጣጠስ አስቸግሯችኋል? መልሳችሁ አዎ ከሆነ ችግሩ ያለው ከምርቶቹ ሳይሆን ከአጠቃቀማችሁ ሊሆን ይችላል። ብዙዎቻችን ሻምፖና ኮንዲሽነርን በስህተት መንገድ እንጠቀማለን። ዛሬ ጸጉራችን እንዳይበላሽና እንዲያድግ የሚያደርገውን ትክክለኛ የሻምፖና ኮንዲሽነር አጠቃቀም በዝርዝር ሰብስክራይብ ማድረጋችሁ አትርሱ። ላይክን ደግሞ አብራችሁ ሻምፖ እንዴትና የት እንቀባለን? አሁን ወደ መጀመሪያው ደረጃ እንሂድ። የሻምፖ መጠን ልክ። በጣም ብዙ ሻምፖ መጠቀም አያስፈልግም። እንደ ጸጉራችሁ ብዛት ጥቂት ሻምፖ ለአንድ ዙር ይበቃችኋል። አጠቃቀሙ ሻምፖን በቀጥታ ጸጉራችሁ ላይ አታፍስሱ። መጀመሪያ በእጃችሁ ላይ አፍስሱ። ከዛ በኋላ የራስ ቅላችሁ ላይ ቀቡት። ሻምፖ የተሰራው ቆሻሻና ዘይትን ለማስወገድ ነው። ዘይትና ቆሻሻ የሚከማቸው ደግሞ የራስ ቅላችን ላይ ነው። የጸጉራችን ጫፍ ደረቅ ስለሆነ ሻምፖ በቀጥታ በጸጉራችን ጫፍ ላይ ከተቀባን ጸጉራችን እንዲደርቅና እንዲሰባበር ያደርጋል። ምክንያቱም ሻምፖ የተሰራው ለራስ ቅላችን እንጂ ለጸጉራችን አይደለም። ብዙ ጊዜ ስህተታችን እዚህ ጋር ነው። ሻምፖ የተሰራው ለራስ ቅላችን ሆኖ ሳለ እኛ ግን ጸጉራችን ጫፍ ላይ እንቀባለን። በዛ ምክንያት ጸጉራችን ይደርቃል፣ ይሰባበራል። ሁለተኛው ኮንዲሽነርን እንዴትና የት እንቀባለን? ከሻምፖ ቀጥሎ ሁለተኛ ደረጃ ወሳኙ የኮንዲሽነር አጠቃቀም ነው። ኮንዲሽነር ስንጠቀም ውሃውን ከጸጉራችን ጨምቆ ማስወገድ አለብን። ኮንዲሽነር ከመቀባታችሁ በፊት በጸጉራችሁ ላይ ያለውን ትርፍ ውሃ በእጃችሁ ጨምቃችሁ አስወግዱ። ጸጉራችሁ በጣም በውሃ ከራሰ ኮንዲሽነሩ ጸጉራችሁ ላይ ሊጣበቅ አይችልም፣ ዝም ብሎ ይፈሳል። ኮንዲሽነርን በፍጹም በራስ ቅላችሁ ላይ መቀባት የለባችሁ። ይህም የራስ ቅል ቀዳዳዎችን ይዘጋል፣ ፎርፎር ያመጣል። ኮንዲሽነር የሚቀባው ከጆሮአችሁ ጀምሮ እስከ ጸጉራችሁ ጫፍ ድረስ ብቻ ነው። በመጨረሻም እንግዲህ ሻምፖ ለራስ ቅል፣ ኮንዲሽነር ደግሞ ለጸጉር ጫፍ መሆኑን ሁል ጊዜ አስታውሱ። ይህንን ቀላል ዘዴ ከተከተላችሁ ጸጉራችሁ ጤናማ፣ ጠንካራና ረዥም ይሆናል። ቪዲዮ ከጠቀማችሁ ላይክ ማድረጋችሁንና ለጓደኞቻችሁ ሼር ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ ደህና ቆዩ።